ሰላም ለእናንተ ይሁን ቅዱሳን። ዛሬም ደግሞ የሁለተኛ ቀን ጸሎታችንን እንቀጥላለን ማለት ነው። ለዛሬ የመረጥኩት ርዕስ ኢሳይያስ መጽሐፍ ምዕራፍ 9 ቁጥር 2 ነው። ምዕራፍ 9 ቁጥር 2 እንደዚህ ይላል፣ የአሕዛብ ገሊላን ያከብራል ካለ በኋላ 4 ነጥብ ብሎ አዲስ ሀሳብ ይጀምራል። ቁጥር 2 ላይ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው ይላል። በጨለማ የሄደ ሕዝብ ብርሃን አየ፣ ደግሞ በሞት ጥላ ለኖሩ ብርሃን ወጣላቸው በማለት ይናገራል። እና ይህንን ቃል ኢየሱስ ክርስቶስ ኢሳይያስ ላይ ይህንን ከተናገረ በኋላ ማቴዎስ ደግሞ ይህንን ቃል ይደግምልናል። ማቴዎስ ምዕራፍ 4 ላይ ምን ብሎ ይደግማል? ምዕራፍ 4 ቁጥር 12 ላይ ኢየሱስም ዮሐንስ አልፎ እንደተሰጠ በሰማ ጊዜ ወደ ገሊላ ፈቀቅ ብሎ ሄደ፣ ናዝሬትንም ትቶ በዛብሎን በንፍታሌም አገር በባህር አጠገብ ወዳለችው ወደ ቅፍርናሆም መጥቶ ኖረ ይላልና በነቢዩ ኢሳይያስ የዛብሎን ምድርና የንፍታሌም ምድር የባህር መንገድ በዮርዳኖስ ማዶ የአሕዛብ ገሊላ በጨለማ የተቀመጠ ሕዝብ ታላቅ ብርሃን አየ፣ በሞት አገርና ጥላ ለተቀመጡትም ብርሃን ወጣላቸው የተባለውም ይፈጸም ዘንድ ነው። ያው የማቴዎስ ወንጌልን እንደምታውቁት አንዱ የብሉይ ኪዳን ፍጻሜና ሲጠበቅ የነበረው መሲህ እሱ እንደሆነ ኢየሱስ ክርስቶስ ያው ንጉሥ የሚል የሚያስተላልፈው ቃል አለ። እዚህ ላይ በጣም ተጭኖ ሊናገር የፈለገው ምንድን ነው? በብሉይ ኪዳን በእነዚህ የሰሜን ድንበር ግዛቶች ላይ በባዕዳን መንግስታት በመወረር በመዋረድ እንዲሁም በመንፈሳዊና ደግሞ በቀጥታ በተጨባጭም ጨለማ ውስጥ በመውደቅ የመጀመሪያዎቹ ነበሩ እና ኢየሱስ አገልግሎቱን እዚህ መጀመሩ እግዚአብሔር ለተገለሉና በሩቅ ላሉ አካባቢዎች ተስፋን ማምጣቱን ያሳያል። በሩቅ ላለን ለኛም ጭምር ደግሞ ለተገለሉ ደግሞ በታላቅ ስቃይ ውስጥ ላሉ ተስፋን ማምጣቱንም ጭምር ያሳያል። ቁጥር 2 ነው ያነበብኩት። ቁጥር 3 እንደውም ያ የሚመጣውን ተስፋ ትንሽ ጫና አድርጎ ይናገራል። ኢሳይያስ እዛው 9:3 ላይ ሕዝብን አብዝተሃል፣ ደስታንም ጨምረህላቸዋል፣ በመከር ደስ እንደሚላቸው ሰዎችን ምርኮ ሲካፈሉ ደስ እንደሚላቸው በፊት ደስ ይላቸዋል እያለ ወደፊት ሊመጣ ያለውን የኢየሱስ ክርስቶስን ተአምራት፣ ድውያንን መፈወስ፣ የወንጌል ወይም የምስራች በስፋት መሰበክና መሰራጨትን፣ የተጨቆኑ ነፃ መውጣትን እና የበዛ ደስታ መሆንን እየተናገረ ያወራል ማለት ነው። ጌታ ይባረክ። እግዚአብሔር ተስፋን ሰጥቷል። በክርስቶስ በኩል የመታ የተለቀቀ ተስፋ አለ። ስሙ ይባረክ። ተስፋ ለሁሉ ነገራችን። እኛም ዛሬ ተስፋ እያለን ስለ አዲስ ተስፋ እንጸልያለን። ጌታ ይባረክ። አዲስ ተስፋ በቆምንበት ነገር ላይ አዲስ ተስፋ የሚያመጣ፣ በቃ በተባለ ነገር ላይ አዲስ ተስፋ የሚቀጥል፣ እነሆ ነገር በማይመስል ጊዜ፣ ነገር በተከደነ ጊዜ፣ ነገር በጨለመ ጊዜ አዲስ ተስፋን የሚያመጣውን እግዚአብሔር እንታመናለን። ብቸኛ መዳኛችን እንለዋለን። ብቸኛ ማምለጫችን እንለዋለን። በገንዘብ ሳይሆን፣ በእውቀት ሳይሆን፣ በችሎታ ሳይሆን እግዚአብሔርን በማመን ብቻ የሚደረግ ብቸኛ ማምለጫችን እንለዋለን። ጨለማ ሲመስል፣ አገር በተለያየ ነገር ሲከበብ፣ እነሆ አገር እግዚአብሔርን በማይፈሩ ሰዎች እጅ ስትወድቅ ጌታ ብቸኛ ምንጫችን ነው። ብቸኛ የተስፋ ማምለጫችን ነው። ጌታ ይባረክ። እግዚአብሔር ሆይ እናመሰግንሃለን። ተስፋን ስለጨመርክልን ተባረክ። አዲስ ተስፋን ስለሰጠህን እናመሰግንሃለን። መውጫ ስላገኘን እናመሰግንሃለን። እግዚአብሔር የሰውን ልጅ ከልቡ አያስጨንቅምና እንደሚል የማትጥል በጌታ በኢየሱስ ክርስቶስ ስም የምታሳልፍ የዘላለም ጌታ እግዚአብሔር ሆይ አንተ ብቸኛ ምንጫችን ነህ። አንተ ብቸኛ ተስፋችን ነህ። ዛሬ ሁሉ አስተማሪ ነው። ዛሬ ሁሉ ደስ ያለውን ነገር ይተነትናል። ዛሬ ሁሉ ስለሆነ ኤክስፐርቲስ ስልኩን ከፍቶ ያወራል። በጣም ወሬ በዛ፣ በጣም እውቀት በዛ። እግዚአብሔር አባቱ እውቀት ጠል ሆነን አይደለንም፣ ግን ወሬ በጣም በዛ። ምድር ላይ ሁላ ወሬ ቢወርድ አገር ይቀየር ነበር፣ ሰው ይቀየር ነበር። እግዚአብሔር አባቱ እኔ እንደዚህ ብዬ ጸልያለሁ።
ከዛ ሁላ እግዚአብሔር አባት ሆይ ንግግሮች መካከል የተወሰኑት ወደ ጸሎት ብናመጣቸው እግዚአብሔር አባት ሆይ በፊት ብናስቀምጣቸው በእግሮች ስር ብናስቀምጣቸው እኔ ፍሬ አላቸው ብዬ አስባለሁ። እግዚአብሔር አባት ሆይ እንደ አንድ አማኝ እንደ አንድ በጸሎት እንደሚያምን ሰው እንደ አንድ ጸሎቱ ተሰምቶለት እንደሚያውቅ ሰው እንደ አንድ ሳታቋርጥ ጸልይ ተብሎ እነሆ እግዚአብሔር አባት ሆይ እነሆ ትእዛዝ እንደተሰጠው ሰው እኔ እንደዚህ ጸልያለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን በሞተ ነገር ላይ አዲስ ተስፋን እግዚአብሔር አባት ሆይ አምጣ። በጌታ በኢየሱስ ክርስቶስ ስም ይሄ የምስራች ቃል ለዓለም ይስፋ፣ እነሆ ይሰራጭ። በጌታ በኢየሱስ ክርስቶስ ስም ከወንጌል ጋር ተያይዞ የሚመጡ ነገሮች በጠቅላላ የሰው ልጆችን የጨለመ ተስፋ ይቀጥል ዘንድ እግዚአብሔር አባት ሆይ እንጸልያለን። ይህ ጸሎት ለሰው ልጆች ሁሉ ነው። እግዚአብሔር አባት ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም አንተ ቀደመልን። እግዚአብሔር አባት ሆይ እነሆ ዛሬ ተስፋ ያስቆረጠንን ነገር አልፈ ተገኝልን። እግዚአብሔር አባት ሆይ ተስፋ ከቆረጥንበት በላይ እግዚአብሔር አባት ሆይ አንተ ብርሃናችንን በፊታችን ላይ አብራ። እግዚአብሔር አባት ሆይ እነሆ በጨለማው መካከል የሚበራ እግዚአብሔር ተስፋ ይለፍ። እግዚአብሔር አባት ሆይ እናመሰግንሃለን። እነሆ ለወገኖች ብርታት ትሆናቸው ዘንድ እንጸልያለን። ይህንን ጸሎት ለሚሰሙ እግዚአብሔር አባት ሆይ ሁሉ ብርታት ሁናቸው አንተ፣ አቅም ሁናቸው አንተ፣ ተስፋ ሁናቸው አንተ። ስምህ ከዘላለም እስከ ዘላለም ይባረክ። ስለሰማህን እናመሰግንሃለን። በሕያው እግዚአብሔር ልጅ በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን።